ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 14 2018 ዓ.ም ላይ እንገኛለን። አዳዲስ መረጃዎችን ይዣለሁ። የግንባር መረጃዎችን በቅደም ተከተል የምትሰሟቸው ይሆናሉ። በፋኖ ባደረገው የሁለት ቀናት ዘመቻ ተከታታይ ዘመቻ በታሪካዊ የደብረ ሊባኖስ ገዳምና አካባቢ የሚገኙ ቦታዎችና ከተሞችን መቆጣጠሩ ታውቋል። በዚሁ በሸዋ ቀጠና ደግሞ በሌላ ቦታ በምንጃር ቀጠና ዛሬ ማለዳ ከምንጃር እስከ በረሃት መተብላ ባሉት አካባቢዎች ተከታታይ ውጊያዎች መደረጋቸውን የወጡ መረጃዎች ያሳያሉ። ከምንጃር ወደ አረርቲ በሚወስደው ዋናው መንገድ ተከትሎ በረሃት መተብላ ድረስ ባሉ አራት ቦታዎች ላይ ነው ተከታታይ ውጊያዎች የተደረጉት። ውጊያዎቹ የደፈጣ እንዲሁም ደግሞ ድንገተኛ ጥቃቶችና የጨበጣ ውጊያዎችን ጨምሮ መደረጋቸውን መረጃዎች ጠቁመዋል። ውጊያዎቹ የተደረጉባቸው አካባቢዎች ደግሞ ከምንጃር ከተማ ወጣ ብሎ ከሚገኙ አካባቢዎች ጀምሮ ወታደራዊ ኮንቮዮችና ፓትሮሎች ታጅቦ የምርጫ ውጤትን አጅቦ ለማስወጣትና መራጮችን ከመተብላ ወደ ምንጃር ለማምጣት እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ነው ደፈጣ ጥቃትና ውጊያ የተደረገው። ውጊያው የተደረገባቸው ቦታዎች ደግሞ ሚጢ፣ ጻዳ፣ አጉራቻ፣ ተሬ ተብለው የሚጠሩ አካባቢዎች እንደሆኑ መረጃዎች ያሳያሉ። በተለይ ተሬ ተብሎ የሚጠራው አካባቢ ከመተብላ በቅርብ ርቀት በሚገኘው አካባቢ ለተከታታይ ሰዓታት ውጊያ ተደርጎ እንደነበርና ውጊያው የጨበጣና የእጅ በእጅ ውጊያ ጭምር እንደነበረበት የገለጹት የመረጃ ምንጮች በዚህ በኩል የደረሰው ዝርዝር ጉዳት በውል አልታወቀም ብለዋል። መከላከያ አካባቢው ከገባ በኋላ ተመልሶ ወደ ምንጃር አረርቲ መውጣት ባለመቻሉ መንገዱ በፋኖ መዘጋቱ ወደ መተሐራ ከተማ ወጥቷል። የምርጫ ኮረጆችን አጅቦ ነው ያሉት። በረሃት ከተማ ወደ 3 የተለያዩ አቅጣጫዎች የሚያስወጡ መንገዶች አሏት ያሉት የመረጃ ምንጮች ወደ አዋሽ አርባ፣ ወደ መተሐራና ወደ ምንጃር የሚያስወጡ 3 መስመሮች ቢኖሩም ወደ ምንጃር መከላከያ ተመልሶ መምጣት ባለመቻሉ ወደ ኮረጆችንና ምርጫ አስፈጻሚዎችን አጅቦ ይዞ ወደ መተሐራ ዋናው የአዲስ አበባ ጅቡቲ መንገድ ወጥቷል። ወደ ምንጃር ለመመለስ አስቦበት የነበረው መንገድ በፋኖ መዘጋቱና በውጊያዎቹ ጉዳት በመድረሱ ምክንያት ነው ብለዋል። የደረሰው ዝርዝር ጉዳት ግን በውል አልታወቀም። ወደ ደብረ ማርቆስ ቀጠና ስንሄድ ደግሞ በደብረ ማርቆስ ቀጠና በነበረ ድንገተኛ ውጊያና ድንገተኛ ደፈጣና በነበረ ውጊያ የአድማ ብተና አዛዥን ጨምሮ ጉዳት ደርሷል። ከደብረ ማርቆስ ተነስቶ ሊባኖስ ተብሎ ወደሚጠራ ደጋማ አካባቢ እንቅስቃሴ ላይ በነበረ አድማ ብተና የ36ኛ ሻለቃ አድማ ብተና መሪና የአድማ ብተና አባላት ላይ በተፈጸመ የደፈጣ ጥቃት ነው ጉዳት እየደረሰው። ደፈጣ ጥቃት ባሻገር እንደዚሁ በቆረጣና አካባቢም ለሰዓታት የቆየ ተኩስ እንደነበር ተገልጿል። በዚህ ዘመቻ በቁጥር ያልታወቁ የአድማ ብተና አባላት ስለመሞታቸው የፋኖ ህዝብ ግንኙነት ገልጾ ከነዚህ መካከል በትንሹ 16 የሚሆኑ ሳይሞቱ እንዳልቀሩና 7 የሚሆኑ ደግሞ ቆስለው ሕክምና ሲገቡ በዚህ ላይ ሪፖርቱ የፋኖ ሪፖርት እንደሚያሳየው በቆረጣ የማጥቃት እርምጃ አጠቃላይ 23 በላይ የአድማ ብተና አባላት ጉዳት ደርሶባቸዋል። ከደብረ ማርቆስ ሊባኖስ በነበረ እንቅስቃሴ የ36ኛ ሻለቃ አድማ ብተና አዛዥም በዚህ ዘመቻ ስለመገደሉ አብሮ መረጃው ይገልጻል። የዙ ቁልፍ ሰው የነበረው ሻለቃ አዛዥን ጨምሮ እንግዲህ ጉዳት ካስተናገዱት መካከል ይገኝበታል። የ14ኛ ክፍለ ጦር የአካባቢው ፋኖ እና የጅበላ ሞተራ ሬጅመንት የፋኖ ኃይሎች በዚህ ዘመቻ መሳተፋቸው ተገልጿል። ሻለቃው በደብረ ማርቆስ ከተማ ነዋሪዎች ላይ በተደጋጋሚ በሚፈጸሙ በተለይ የጅምላ ሰራ ወጣቶችን አፈሳ፣ ድብደባ እና በተለያዩ የወታደራዊ ግዳጆች ላይ ግዳጆችን ይመራ እንደነበር ዛሬ በዚህ ዘመቻ የሞት ጉዳት የደረሰበት የሻለቃ አዛዥ መረጃው ያሳያል። ወደ ደቡብ ወሎ ምዕራብ ወረዳዎችም ስንመለስ በተመሳሳይ በደቡብ ወሎ ምዕራብ ወረዳዎች ተንታ ከከተማው በመነሳት ሌሊት ፋኖን ከበባ ውስጥ ለማስገባት እንቅስቃሴ ካደረገ ኃይል ጋር ውጊያ ተደርጓል። በደቡብ ወሎ ዞን ምዕራብ ወረዳዎች ተንታ ወረዳ ልዩ ስሙ ኮረት ተብሎ በሚጠራ ቦታ በሌሊት ፋኖን ከበባ ውስጥ ለማስገባት ከተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። ፋኖ የሌሊት ከበባውን ሰብሮ በመውጣት ያጸፋ ምላሽ መስጠቱን እንዲሁም ደግሞ በውል ያልታወቀ ሰብአዊ ቁሳዊ ጉዳት መድረሱን መረጃዎች ጠቁመዋል። ይህንን በተመለከተ በሌሊት ፋኖን ከበባ ውስጥ ለማስገባት ከውስጥ በተሰጡ መረጃዎች ወደ አካባቢ የተንቀሳቀሰው መከላከያ ሚሊሻና አድማ ብተና አባላት ከሰዓታት ውጊያ በኋላ ፋኖ ከበባ ሰብሮ ወጥቷል። አካባቢውን እና ከበባውን በመቆጣጠር ውጤታማ ዘመቻ ለማድረግ የተሰጠው ግዳጅ በፋኖ ያጸፋ ምላሽ ከሽፏል ነው ያለው ከፋኖ የተገኘው መረጃ።
በዚህ ዘመቻ በቁጥር ያልታወቀ ጉዳት አለ፣ የጦር መሳሪያና የሚሊሻ ምርኮ እንዳለ መረጃዎች ገልጸዋል። ይሄ ሆነው እንግዲህ በደቡብ ወሎ ዞን ተንታ ወረዳ ኮረት ተብሎ በሚጠራ ቦታ ዛሬ ግንቦት 30 2018 ዓመተ ምህረት ነው ከንጋት ቀደም ብሎ ወደ ሌሊት ገደማ። ወደ ሌሎች መረጃዎች እንቀጥላለን። ወደ ሌሎች መረጃዎች ስንሄድ ደግሞ ሰሞኑን እንግዲህ መነጋገሪያ ከሆኑት ቀጠናዎች መካከል የትግራይ አካባቢ ያለው ወታደራዊ እንቅስቃሴ በተለይ ከባለፈው ሚያዝያ 1 ጀምሮ የጊዜያዊ አስተዳደሩ ተባሮ በቀድሞ ምክር ቤት ከተመለሰና እነ ደብረ ጽዮን እንደዚሁ አዲስ አስተዳደርና ምክር ቤት ካዋቀሩ በኋላ ያለው ወታደራዊ ፖለቲካዊ እንቅስቃሴና ዲፕሎማሲያዊ ጉዳዮች መነጋገሪያ ሆነዋል። በትላንትናው ዕለት የተፈጸመው ድሮን ድብደባ ጨምሮ በአካባቢው ያሉት ሁኔታዎች ትኩረቶችን ስበዋል። እስኪ ወደ ትግራይ አካባቢ ያሉ መረጃዎችን ደግሞ ላድርሳችሁ። በትግራይ ዛሬም ወታደራዊ አፈሳ በተለያዩ አካባቢዎች ተጠናክሮ ቀጥሏል። በመቀሌ፣ በታህታይ ዳቦ፣ በአዲግራት ዞን በርካታ ወጣቶች ዛሬ ከመኖሪያ ቤቶች እንዲሁም ደግሞ በተለያዩ የመዝናኛ ቦታዎች ታፍሰው ተወስደዋል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚገኙ የህወሓት ታጣቂዎች ስምሪትና አዲስ ግዳጅ ተሰጥቷቸዋል። በዛሬው ዕለት አርሚ 33 ተብሎ የሚጠራው ታጣቂ ኃይል ወደ ግዳጅ ግንባር እንዲገቡ የአርሚው አባላት እስካሁን ይጠቀሙባቸው የነበሩ የኤሌክትሮኒክስ መሳሪያዎችን፣ ሞባይል እና ሌሎች ቁሳቁሶችን የጌጣጌጥን ጨምሮ ወደ ቤተሰቦቻቸው እንዲልኩ ወይም ደግሞ ለዙ ወታደራዊ አዛዦች እንዲያስረክቡ ትዕዛዝ ተሰጥቷል። ይህንን ካደረገ በኋላ አርሚው እስካሁን ከቆየበት አካባቢ ተንቀሳቅሶ አዲስ ግዳጅና ግንባር እንዲገባ ስምሪት ተሰጥቷል። በራያና ኮረም ግንባር ያለውን ስምሪት በተመለከተ የሚከተለው መረጃ ለኢትዮ ፎከስ ደርሷል። ህወሓት እንግዲህ በዚህ አካባቢ ለወራት የቆየ የአርሚዎች ስምሪት ቢኖረውም ዛሬ ካሉት የአርሚዎችና የጦር መሳሪያዎች ስምሪት አንጻር የሚከተለው መረጃ ወጥቷል። በዚህ ቀጠና በተለይ በራያ ቀጠና ራያ ማለት እንግዲህ ከማይጨው ጀምሮ እስከ ራያ መሆንና ዋጅራት ያሉትን የኮረም የራያ አላማጣና አካባቢዎቹን እንዲሁም ደግሞ የራያ ቆቦንና የደጋማውን አካባቢ ወደ ዋግና ወደ ላስታ መውጫ መስመሮችን ጨምሮ ባለው ቀጠና ሰፊ ቀጠና ነው። በዚህ ቀጠና ያለውን ስምሪት የሚያሳይ ነው። በዚህ ቀጠና የአርሚ 24 ዋና ማዘዣውን ማይጨው አድርጎ የአርሚው ኮር 1 ወደ ጣየፍ ተብሎ ወደሚጠራ አለማጣ ግንባር፣ አክሱም ተብሎ የሚጠራው ክፍለ ጦርም እንደዚሁ በዚሁ ጣፍዬ ተብሎ ወደሚጠራ አካባቢ፣ አልጋነሽ ተብሎ የሚጠራው ክፍለ ጦርም ወደ ጥሙጋ አካባቢ፣ ኮለን ተብሎ የሚጠራው ክፍለ ጦርም ዋጃ ሰሌን ውሃን ይዞ ወደዚህ ስምሪት ሲወስድ፣ ኮር 2 ተብሎ የሚጠራው የዚሁ አርሚ ኮር ደግሞ ጋርጀሌ ራያ አላማጣ አካባቢ መቀመጫውን አድርጎ በእነዚህ አካባቢዎች ስምሪት ሲያደርግ ከዚህ ኮር ውስጥ ያሉ ክፍለ ጦሮች አውሮራ ክፍለ ጦር፣ ዶጊያት፣ መረዋ ተብሎ በሚጠሩት መስመሮች፣ ዮሐንስ ተብሎ የሚጠራው ክፍለ ጦር በራያ አላማጣ አየር ማረፊያ ግንባር፣ ህድሪ ተብሎ የሚጠራው ክፍለ ጦር ደግሞ አላማጣ ከተማና አካባቢው፣ በኮር 2 በዚህ በአርሚ 24 ውስጥ ያለው ኮር 3 ደግሞ ማዘዣ ጣቢያውን ኩኩፍቱ ራያ ዘቡ አካባቢዎችን አድርጎ አሞራ ክፍለ ጦር በዋጃ ጥሙጋ ቀጠና፣ ሰዓረ ክፍለ ጦር አየር ማረፊያ ቀጠና፣ ጉሽ ክፍለ ጦር በኮረም ቀጠና ስምሪቶች የተሰጧቸው ሲሆን የአርሚ 43 ደግሞ ዋና ማዘዣውን ጨርጨር ሃዳ አልጋ አካባቢዎች በማድረግ የዚህ አርሚ ኮር 1 ማዘዣውን ጨርጨር በማድረግ ቃላሚን ክፍለ ጦሩ ኮርፎ ጋራ ተብሎ ወደሚጠራ አካባቢ፣ ደጀና ክፍለ ጦሩ ወደ ዋርባየ ራያ አዘቦ ቀጠና፣ ረመጥ ወይም ደግሞ ረመጽ ተብሎ የሚጠራው ክፍለ ጦር ደግሞ ባላና ኮርፎ ገራ ተብሎ የሚጠሩት አካባቢዎች፣ የዚሁ አርሚ ኮር 2 ደግሞ አይኒ ትግራይ ተብሎ የሚጠራው ክፍለ ጦር አሉጋ ተብሎ ወደሚጠራው አካባቢ፣ ማአሾ ተብሎ የሚጠራው ክፍለ ጦር ደግሞ መቻሬ እና መቻሬ ሜዳን ይዞ ወደ ራያ ቆቦ፣ ኳርተር ተብሎ የሚጠራ ክፍለ ጦር ደግሞ ኡላጋ ተብሎ ወደሚጠራው አካባቢ፣ እንዲሁም ደግሞ የዚሁ የአርሚ 43 ኮር 3 ተብሎ የሚጠራው ታጣቂ አዶ ትግራይ እየተባለ የሚጠራ ክፍለ ጦር ቢሶቨር ተብላ የምትጠራውን ቁልፍ ቦታ፣ ይሄ ማለት እንግዲህ የራያ ቆቦ፣ የራያ ባላና የአፋር እንዲሁም ደግሞ የራያ ጨርጨር ቀጠና መገናኛ ቦታ ነች። ይህችን ቁልፍ ቦታ እንዲይዝ ስምሪት ተሰጥቶታል። ሰል አለየ ተብሎ የሚጠራ ክፍለ ጦርም ቢሶቨር እንደዚሁ ተጨማሪ ሽፋን ሰጭና ድጋፍ ሰጭ ነው ተመድቧል። ዮሐንስ ክፍለ ጦርም እንደዚሁ በላይ እንደተገለጸው በዋጃና ሰሌን ውሃ ስምሪት ተሰጥቷቸዋል።